ቲክቶክ ላይ ኤዲተር ሆናችሁ እስካሁን ይህን ኢፌክት ማትጠቀሙ ከሆነ ተሸጉዳችሁ። ሰላም እንዴት ናችሁ? ይህ ነው የሚያስሆን። በዛሬው ቪዲዮአችን እንደዚህ አይነት ዙም ቱቶሪያሎችን እንዴት እንደምንሰራ እናያለን። ቲክቶክ ላይ በጣም የመጨረሻ ቫይራል የሆነ ኢፌክት ነው። ስለዚህ ዛሬ እሱን ነው እንዴት እንደምንሰራ የምናየው። ይህን ቪዲዮ እስከ መጨረሻው ካያችሁ አዘኝ ዶፍ ቪዲዮ ይህን ነገር ማስተር ታደርጉታላችሁ። በጣም ቀላል ነው። የምንጠቀመውን ሶፍትዌር ደግሞ ኦልሞስት ሁላችንም የምንጠቀመው ነው። ካፕከት ማለት ነው። ኦልሞስት ሁላችንም እንጠቀመዋለን። ስለዚህ ካፕከትን ተጠቅመን እንዴት እንሰራለን ዊል ሲ ዛት ዛሬ ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ሌትስ ጌት ቱ ዘ ቱቶሪያል። መጀመሪያ ካፕከትን እንከፍታለን ማለት ነው። ይሄን መጀመሪያው ስቴፕ አፑን መክፈት ነው። ከዛ በኋላ አፑ ውስጥ ከገባን በኋላ እዚህ ጋር እንደምታዩት ኒው ፕሮጀክት የሚለውን እናውቃለን። አዲስ ፕሮጀክት እንከፍታለን። ከዛ የምንፈልጋቸውን ፋይሎች አድ እናደርጋለን። አዳርገን ጨርሰናል ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? ቢት አድ ለማድረግ እንገባለን። ያው የምንፈልገውን ሳውንድ ከምንፈልገው ላይ ቪዲዮ ላይ እናወጣለን ማለት ነው። እኔ ከዚህ ቪዲዮ ነው የምፈልገው ሁሉንም ማድረግ አረኩ በኋላ ስለዚህ እዚህ ጋር ነካውና እዚህ ጋር እንደምታዩት ኤክስትራክት ኦዲዮ ምትላለች። ኤክስትራክት እያደረገ ነው። ኤክስትራክት አድርጎ ብዙ አይቆይም፣ ቶሎ ነው የሚጨርስላችሁ። አድ ሚውዚክ ብላችሁ ማድረግ ትችላላችሁ። ኤክስትራክት ማድረግ ስለፈለኩ ነው። ቢት አድ ወደ ማድረግ እንሂድና ኦዲዮን ትነኩታላችሁ። ከዛ በኋላ እዚህ ጋር ቢት ምትል ታያችኋለች። እሷን እነካታለን። ከዛ አውቶ ጀነሬት ማድረግም ትችላላችሁ። ከፈለጋችሁ ደግሞ ማኑዋሊ አድ ማድረግ ትችላላችሁ። አድ ቢት የሚለውን እየነካችሁ ማለት ነው። ዩር ቾይስ፣ ችግር የለውም። ያው አውቶ ጀነሬት ነው ብዙ ጊዜ የምጠቀመው። አውቶ ጀነሬት ስታደርጉ ግን አንዳንዴ እዚህ ትናንሽ ዲቴይሎችን ላያመጣ ስለሚችል አውቶ ጀነሬት ካረጋችሁ በኋላ ማኑዋሊ አድ እያረጋችሁ ታስተካክሉ እመክራለሁ። እሱ የእናንተ ምርጫ ነው። ለፈለጋችሁ ልታደርጉ ትችላላችሁ፣ የእናንተ ምርጫ ነው። ስለዚህ አሁን እኔ እዚህ ጋር ላሳለፈውና ይህን ቢት አድ ማድረግበትን ፓርት ቀጥታ ወደ ዙሚኑ ልግባላችሁ ማለት ነው። A few moments later አሁን ደግሞ ቢቱን ስለጨረሰን እዚህ ጋር ያሉትን ክሊፖቹን የዙሚን የምናደርግባቸውን ከቢቱ ጋር አላይን እናደርገዋለን፣ እናስተካክለዋለን ማለት ነው። አሁን ደግሞ ወደ ኪፍሬም አዲንግ እንገባለን ማለት ነው። ኦልሬዲ በቃ ዙሚኑን ቀጥታ የምንሰራበት ፓርት ጋር ደርሰናል። ስለዚህ ምንድነው የምናደርገው? አሁን ኪፍሬም አድ እናደርጋለን። እዚህ ጋር የምታዩት ኪፍሬም ማለት እቺ ምልክት ናት። ምንድነው ስራው ምናምን ሌላ ጊዜ ለብቻው ጊዜ ካገኘን እሱን እንመጣበታለን። አሁን ግን ያው አስፈላጊ ስላልሆነ ማንነቱ ችግር የለውም፣ ጀስት እንድትይዙ ስለፈለኩ ነው። ኪፍሬም መጀመሪያ ጋር እንድናረጋለን፣ መጨረሻ ጋር እንድናረጋለን እንደምታዩት። ከዛ በኋላ ወደ መጨረሻው ጋር እንሄድና የመጨረሻው ኪፍሬም አደረግንበት ከሄደን እንትናችንን ዙም እናረጋለን። ዙም ስናረግ ወደፊቱ ነው ዙም እናረግ። ኖርማልም ዝም ብላችሁ ዙም ማድረግ ትችላላችሁ፣ ግን የአግሬሲቭ ስለሆነ አሁን እየተጠቀምን ያለ ነው ፊቱ ጋር ነው ዙም ማድረግ ያለብን፣ ወደፊቱ ማለት ነው። ወደፊቱ ጋር ዙም ማድረጋችሁ ታስተካክላላችሁ፣ እኔ እንዳስተካከልኩት። ከዛ በኋላ ሁለተኛው ጋር እንመጣለን፣ ግራፍ የሚባለው ማለት ነው። ግራፍ ምንድነው እና የሚለውን ሌላ ቪዲዮ ላይ እንመጣበታለን። አሁን ግን ጀስት እንሄዳለን ዝም ብለን። ስለዚህ ይህን ግራፍ ወደ አፕሊኬሽኑ ሌላ ታገኙ ትችላላችሁ፣ ይህን ግራፍ ሴቲንግ። ስለዚህ ኦሪጂናል ካፕከት ብትጠቀሙ እመክራለሁ። አብዛኛው ሞድ ላይ ያላገኘው ከስንት አንድ ሞድ ላይ ነው ይህን ግራፍ የማገኘው ማለት ነው። ብዙ ጊዜ አቬለብል አይሆንም። ግራፍ እንገባለን። ከዛ በኋላ እንዲያመጣላችኋል። እኛ የምንፈልገው ምንድነው? ፍሎቱ የሚላለ እዚህ ጋር እንደምታዩት ይሄ ፍሎቱ የሚለው እሱን ነው እኛ የምንፈልገው። ስለዚህ እሱ ጋር እንሄድና ፍሎቱ የሚለውን እንመርጣለን። ይህንን ስቴፕ ለሁሉ ቪዲዮዎቹ ላይ አፕላይ አድርጉ፣ ዙሚን ያለበት ላይ ማለት ነው። ሁሉም ላይ አፕላይ አድርጉ። ከዛ በኋላ እኔም ፋስት ፎርወርድ አድርጓለሁ፣ ሪዘልቱን አብረን እናያለን ማለት ነው። ይጨርሰናል ማለት ነው። እስኪ መጨረሻውን ተመልከቷት። ቲንክ አሪፍ ይመስለኛል። የሰጠን አውትፑት ያገኘነው አውትፑት በጣም አሪፍ ነው። ይህን ኢፌክት በመጠቀም ኤዲታችሁን ሌቭል አፕ ማድረግ ትችላላችሁ። ቴሌግራም ቻናሌን ደግሞ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ገብታችሁ
አንዳንድ የምለቃቸው ፕሮጀክቶች አሉ፣ እነሱ መጠቀም እንችላላችሁ። መልካም ቀን ይሆንላችሁ። ይመቻችሁ።